ቆንጆ ለመሆንና በራስ መተማመንህን ለመጨመር የግድ ውድ ክሬሞችን መግዛት ወይም ጂም መመዝገብ የለብህም። ዛሬ 0 ብር ሳታወጣ ባሉህ ነገሮች ብቻ መልክህንና ስታይልህን 100% የሚቀይሩ 4 ምክሮችን እነግርሃለሁ። ወንድሜ የመጨረሻው ነጥብ ግን የብዙ ወንዶች ትልቅ ስህተት ነው፣ እንዳያመልጥ። የመጀመሪያውና ትልቁ ነጥብ አቋቋሙ ወይም ፖስቸር ነው። ወንድሜ የፈለከውን ያክል ውድ ልብስ ብትለብስ ወይም ቆንጆ ፊት ቢኖርህም አንገትህን ደፍተህና ትከሻህን አጉብጠህ የምትሄድ ከሆነ ማንም አያይህ። አጎንብሶ መሄድ ለሰዎች የምታስተላልፈው መልእክት ደካማና በራሱ የማይተማመን ሰው ነኝ የሚል ነው። ይህ ደግሞ የአንተን ሳቢነት ወይም አትራክቲቭነስ ሙሉ በሙሉ ይገድለዋል። ታዲያ መፍትሄው ምንድን ነው? በጣም ቀላል ነው። አንደኛ ትከሻህን ወደ ጆሮ አንሳና ወደ ኋላ ጠቅልል አድርገህ አውርደው። ሁለተኛ ደረትህን በትንሹ ነፋ አድርግ፣ ግን በጣም አትወጣጠር፣ ተፈጥሯዊ እንዲሆን። ሶስተኛ አገጭህን ከመሬት ጋር ትይዩ አድርገው፣ ወደ ላይም አትመልከት፣ ወደ ታችም አታቀርብ። ይህን ስታደርግ ቁመትህ ረዘም ብሎ እንዲታይና የሰውነት ቅርጽህ እንዲስተካከል ያደርገዋል። ይህ ቀላል ለውጥ ብቻውን በራስ መተማመንህን በ50% ይጨምረዋል። በዚህ አቋቋም ወደ አንድ ክፍል ስትገባ ሰዎች ሳታውቃቸው ጠንካራና ስልጣን ያለው ወንድ እንደሆንክ እንዲሰማቸው ታደርጋለህ። መልክህን ለመቀየር 0 ብር የሚጠይቅህ ትልቁ ሚስጥር ይሄ ነው። ሁለተኛው ነጥብ የፊትህን ቆዳ ጥራትና ብሩህነት ማስተካከል ነው። ብዙ ወንዶች ፊታቸው እንዲያምር የግድ ውድ የሆኑ የፊት ሳሙናዎችን ወይም ክሬሞችን መግዛት እንዳለባቸው ይሰማቸዋል። ግን ትልቁ ሚስጥር ያለው ከውስጥህ ነው። ቆዳ የደረቀና የጠቆረ የሚመስለው ሰውነትህ በቂ ውሃ ስላላገኘ ሊሆን ይችላል። ለዚህ ደግሞ መፍትሄው በጣም ቀላል ነው። በቀን ቢያንስ 8 ብርጭቆ ውሃ ጠጣ። ውሃ መጠጣት ቆዳ በቂ እርጥበት እንዲያገኝና ፊትህ ላይ የሚወጡ መርዛማ ነገሮች እንዲወገዱ ያደርጋል። ይህ ደግሞ ብጉር እንዳይወጣብህና ቆዳ በተፈጥሮ እንዲያንጸባርቅ ይረዳዋል። አንድ ተጨማሪ ሚስጥር ልንገርህ። ጧትና ማታ ፊትህን በንጹህ ቀዝቃዛ ውሃ መታጠብን አትዘንጋ። ሞቅ ያለ ውሃ ቆዳህን ሊያደርቀው ይችላል። ቀዝቃዛ ውሃ ግን የፊትህን ቀዳዳዎች በማጥበብ ቆዳህ ለስላሳ ያደርገዋል። ይህ ምንም ብር የማይጠይቅ ግን ፊትህን ፍሬሽ የሚያደርግ ትልቅ ዘዴ ነው። ሶስተኛው ነጥብ ብዙ ወንዶች ትኩረት የማይሰጡት ነገር ግን መልክህን ሙሉ በሙሉ የሚቀይረው የፊት ጸጉር ወይም የጺም አያያዝ ነው። ጺምህ ተንጨባሮና ያለምንም ስርዓት የበቀለ ከሆነ የፊትህን ትክክለኛ ቅርጽ ይደብቀዋል። እንደውም ቆንጆ ሆነ ሳለ ያልተስተካከለና ዝርክርክ ሰው አስመስሎ ሊያሳይህ ይችላል። ታዲያ መፍትሄው ጸጉር ቤት መሄድ ብቻ አይደለም። ቤት ውስጥ ባለህ ምላጭ ወይም ትንሽ መቀስ ጺምህን አውትላይን ማድረግ ትችላለህ። መስተዋት ፊት ቁምና ጉንጭህ ላይና አንገትህ ላይ ያሉትን አላስፈላጊ ጸጉሮች ብቻ አስወግዳቸው። በተለይ በአገጭና በጉሮሮ መሃል ያለው መስመር መስተካከል የመንጋጋህን ወይም ጆ ላይን ቅርጽ ይበልጥ ጎልቶ እንዲታይ ያደርገዋል። ይህ ምንም ብር አይጠይቅም፣ ግን ለውጡ አስገራሚ ነው። ጺምህ ክሊን ሲሆን ፊትህ ይበልጥ የተስተካከለና ለሰዎች ማራኪ ትሆናለህ። ወንድሜ ይህን ለማድረግ 5 ደቂቃ ብቻ ነው የሚፈጅብህ፣ ግን ቀኑን ሙሉ በራስ መተማመን ስሜት እንድትውል ያደርጋል። አራተኛውና ብዙ ወንዶች ጨርሶ የማይጠነቀቁለት ግን መልክህን ሙሉ በሙሉ ሊያበላሽ የሚችለው እንቅልፍ ነው። በቂ እንቅልፍ ካልተኛ አይን ስር ይጠቁራል፣ ፊትህ ይገረጣል እና ሁል ጊዜ የድካም ስሜት ይታይብሃል። የፈለከውን ያህል ራስን ብትጠብቅ ሰውነት ካላረፈ ግን ግሎ አፕ ወይም ማራኪ ማድረግ የማይቻል ነገር። ምክሬ በጣም ቀላል ነው። በቀን ቢያንስ ከ7 እስከ 8 ሰዓት ተኛ። እንቅልፍ የሰውነት የተፈጥሮ ግሎ አፕ ማሽን ነው። በምትተኛበት ጊዜ ሰውነት የቆዳ ሴሎችን ይጠግናል፣ የደም ዝውውርህን ያስተካክላል እና ፊትህ ላይ የሚወጡ እብጠቶችን ይቀንሳል። በቂ እንቅልፍ ስትተኛ ጠዋት ስትነሳ ፊትህ ትኩስ፣ አይኖችህ ብሩህና በራስ መተማመንህ የላቀ ይሆናል። ወንድሜ ስልክህን አጥፍተህ ቀድመህ መተኛት መጀመርህ ምንም ብር አይጠይቅህም፣ ግን ውጤቱ ከማንኛውም ውድ ክሬም በላይ ነው። ይህንን ዛሬውኑ ጀምረው። እነዚህ 4 ነገሮች ምንም ብር አይጠይቁም፣ የሚጠይቁት ያንተን ቁርጠኝነት ብቻ ነው። ከነዚህ ውስጥ የትኛውን ዛሬ ትጀምራለህ? ኮሜንት ላይ ንገረኝ። ቪዲዮ ከጠቀመህ ለወንድሞች ሼር አድርገው። እንደዚህ አይነት ጠቃሚ ምክሮች እንዲደርሱ ሰብስክራይብ አድርገህ የኢትዮ ግሎ አፕ ቤተሰብን ተቀላቀል። በሚቀጥለው ቪዲዮ እስከምንገናኝ ራስህን ጠብቅ።